ዝምታ ከቃላት በላይ ድምጽ አለው። ዝም ስትል እሷ ማስተዋል ብቻ ሳይሆን ደረቷ ውስጥም ይሰማታል። እናም አስገራሚው እውነት እዚህ አለ። ማውራት ስታቆም ያኔ ነው እሷ በጣም ማሰብ የምትጀምረው። ዛሬ ዝም ስትል በአእምሮዋ ውስጥ በትክክል ምን እንደሚፈጠር አብራራልሃለሁ። መደወል፣ መጻፍና ማሳደድ ስታቆም በስውር ምን እንደምታስብ አስበ ከነበረ ይህ ቪዲዮዎች አይኖችን ይከፍቱልሃል። እስከ መጨረሻው ድረስ ቆይ፣ ምክንያቱም ይህን ከተረዳህ ዳግመኛ ትኩረት አትለምንም። በመጀመሪያ ጸጥ ስትል ራስ ወዳድነቷ ወይም ደግሞ ኢጎዋ ማውራት ይጀምራል። ዝም ስትል የሚናወጠው የመጀመሪያው ነገር ልቧ አይደለም፣ ራስ ወዳድነቷ ነው። ሴቶች ትኩረት በማያቋርጥበት ዓለም ውስጥ ይኖራሉ። መልእክቶች፣ እይታዎች፣ ምስጋናዎች በየጊዜው ይደርሷቸዋል። ለአብዛኞቹ ሴቶች ትኩረት በጣም የተለመደ ከመሆኑ የተነሳ እንደ ኦክሲጅን ይሰማቸዋል። እስኪያቆም ድረስ አያስተውሉም እና አንተ እንደ ኦክሲጅን የነበረውን ሰው በድንገት ድምፅ ስታጠፋ ዝምታው እንግዳ ነገር ብቻ ሳይሆን ስድብም ይመስላታል። ስለዚህ ዝም ስትል በእርግጥ ምን እንደሚሰማት እንመልከት። አንደኛውና የመጀመሪያው የውስጥ ውይይት ትጀምራለች። ራስ ወዳድነቷ ከስሜቷ በፊት ንግግር ይጀምራል። ለምን አልደወለልኝም? እረሳኝ ወይስ ከፋው? ከእንግዲህ አይፈልገኝም ትላለች። መጀመሪያ ላይ ፍቅርን ለማጣጣል ትሞክራለች። በጣም አስፈላጊ እንደሆነች ራሷን ታሳምናለች። ከጓደኞቿ ጋር እያለቀሰች ትስቅበታለች። ምንም ግድ እንደሌላት ያስመስላል። ምናልባት ምርጥ ህይወቷን እየኖረች መሆኗን ለማሳየት በኢንተርኔት ላይ የሆነ ነገር ትለጥፋለች። ነገር ግን በጥልቅ ያ ጥያቄ ማሰቃየት ይጀምራል። ሁለተኛው ዝምታን ማሰብ ይፈጥራል። ዝምታ ከቃላት በላይ ድምፅ የሚያገኝበት እዚህ ነው። ምክንያቱም ራስ ወዳድ ችላ መባሉን ይጠላል። ልብ ከመጎዳት ይልቅ ችላ መባሉን ይጠለዋል። እሷ ውድቅ መደረግን መቋቋም ትችላለች። ድምፅ የሌለው ዝምታ ግን እንድታስብ ያደርጋታል። ዝምታ በአእምሮዋ ውስጥ የዱር አራዊቶች ያደርጓታል። እናም በዚህ ቦታ ውስጥ የራስ ወዳድነቷ ቦታዋን ማጣት ትጀምራለች። ዝምታ ለዚህ ነው እንደዚህ ያለ ኃይለኛ እንቅስቃሴ የሆነው። የማወቅ ጉጉት ብቻ ሳይሆን ኩራቷን ይረብሸዋል። ስክሪፕቱን ይቀለብሳል። ወንዶች ለትኩረቷ ሲጣሉ የምትመለከት በዙፋና ላይ የተቀመጠች ንግስት አይደለችም። በድንገት እሷ እንደ ወንዶቹ አንዷ ትሆናለች። በመጠበቅ፣ በመገመት፣ በመጠራጠር ስራዋ ይሆናል። ሶስተኛው በራስ መተማመኗን ታጣለች። ያ ለውጥ በራስ መተማመኗን ያናውጠዋል። እናም ዝም ስትል ወዲያውኑ ወደ ክንዶችህ እንደምትመለስ እንዳታስብ መረዳት አስፈላጊ ነው። ሴቶች በተለየ መንገድ ነው የተሰሩት። የመጀመሪያው ምላሽ ብዙውን ጊዜ ናፈቀኝ ሳይሆን እስከ መቼ ሊቆይ እንደሚችል የሚል ነው። ይህ ፈተና ነው። እሷን ብታውቀው ወይም ባታውቀውም ይህንን አስብበት። ይህ ዝምታ በአእምሮዋ ውስጥ የማንቂያ ደውል ያሰማል። መጀመሪያ ላይ ራስ ወዳድነቷ ነው፣ ከዚያም የማወቅ ጉጉት ነው። ነገር ግን ጊዜ እያለፈ ሲሄድ ዝምታው የማትፈልገውን ነገር እንድትጠይቅ ያደርጋታል። የራሷን ዋጋ መጠየቅ ትጀምራለች። አራተኛው ንጽጽር የኃይል ለውጥን ያመጣል። አብዛኞቹ ሴቶች በእያንዳንዱ ወንድ ልብ ውስጥ ሽልማት መሆንን ለምደዋል። ሲገቡ ወንዶች ያስተውላሉ። ፎቶ ሲለጥፉ ላይኮች ይጎረጉራሉ፣ መልእክቶች ይልካሉ፣ ወዲያውኑ ይመልሳሉ። ያ የማያቋርጥ ማረጋገጫ የኃይል ስሜት ይፈጥራል። ይህ እሷን የምትፈልግ የምትከበር ያደርጋታል። ነገር ግን ቀደም ሲል ትኩረትን የሰጠ ሰው በድንገት ዝም ስትል ያ ቅዠት መበጣጠስ ይጀምራል። ሐሳቧ ወደ ውስጥ ይለወጣል። ለእርሱ በቂ አይደለሁም፣ ማራኪነቴን አጣው፣ ምናልባት የተሻለ ሰው አግኝቶ ይሆን በሚል ቅዠት ትዋጣለች። አምስተኛው ዝምታን ትመርጣለች። እነዚህ ጥያቄዎች ያሰቃዩዋታል፣ ምክንያቱም ትልቁ ፍርሃቷን ይነካሉ። የመተካት ፍርሃት ይሰማታል። እናም ዝምታ ያንን ፍርሃት ቃላት በማይችሉበት መንገድ ያጎላል። አሁን አብዛኞቹ ወንዶች የሚሸወዱት ማታለያ እዚህ አለ። ሴቶች ስለሚያመልኳቸው ወንዶች እንቅልፍ አያጡም፣ ስለማያመልኳቸው ወንዶች ግን እንቅልፍ ያጣሉ እንጂ። ዝምታህ ከዚህ በፊት ትኩረትን የተረጋገጠ እንዳልሆነ እንድትረዳ ያደርጋታል። እናም የሰው ልጅ አእምሮ ሁልጊዜ አስፈሪነት የሚሰማውን ነገር ከፍ አድርጎ ይመለከታል። ትኩረት እርግጠኛ በማይሆንበት ጊዜ ዋጋ ያለው ይሆናል። ስድስተኛው ትዕግስትና መረጋጋት ነው። እሷ ለመሸፈን ትሞክር ይሆናል። ብዙ የራስ ፎቶዎች ልትለጥፍ ትችላለች። ምስጋናዎች ልትጠይቅ ወይም ደግሞ በድንገት በመስመር ላይ ይበልጥ ንቁ ልትሆን ትችላለች። ግን እነዚህ ጥረቶች ዝምታህ የፈጠረውን ባዶነት ለመሙላት የምትሞክርባቸው ምልክቶች ናቸው። ሌሎች ወንዶች ይወዱኛል ወይ ብላ አትጠይቅም፣ ታውቃለች። እሷ አንተ ትወደኛለህ ወይ ብላ ነው የምትጠይቀው። እና ያ ጥያቄ ነው በሌሊት እንቅልፍ የምታጣበት። በዚህ ደረጃ ሴቶች ብዙውን ጊዜ በተዘዋዋሪ መንገድ ያነጋግሩሃል። ምናልባት አሮጌ ቴክስቶችን ትመልሳለች፣
በዘፈቀደ መልእክት ትልክልሃለች ወይም ምንም ትርጉም ስለሌለው ነገር ትጠይቅሃለች። ይህ በድንገት ስላስታወሰችው አይደለም። አሁንም በዓለም ውስጥ ዋጋ እንዳላት ማወቅ ያስፈልጋታል። እናም እዚህ ነው መረጋጋት ያለብህ። ሰባተኛው እውነተኛ ጥንካሬ ነው። ከተቻኮልክና እሷን በማረጋገጫ ካወራሃት የዝምታ ኃይልን ትገላለህ። ነገር ግን ጸጥ ካልክ፣ በዚያ ጥርጣሬ ውስጥ እንድትቀመጥ ከፈቀድክላት ማሳደድ ትጀምራለች። በአጠቃላይ ትኩረትን ለማግኘት ሳይሆን በተለይ ከአንተ ትኩረት ለማግኘት ትሞክራለች። ዝምታህ መስታወቱን በእርሷ ላይ እንድታዞር ያደርጋታል። እናም አንዴ ራሷን በእይታ መጠየቅ ከጀመረች የኃይል ሚዛኑ ይቀየራል። ስምንተኛው የማይታበይ ዋጋ ነው። አንተ ከእንግዲህ ራስን እያረጋገጥክ አይደለም፣ እሷ እያረጋገጠች ነው። ረዘም ላለ ጊዜ ያለፉትን ጊዜያት ባስታወሰች ቁጥር አንድ ነገር በበለጠ ትረዳለች። እነዚያ ትዝታዎች ባለፈው እንዲቆዩ አትፈልግም። አንተ ከሌሎች ወንዶች ጋር በማወዳደር ትጀምራለች። ዝምታ ስለ አንተ እንድታስብ ብቻ አያደርጋትም፣ ሌሎች ወንዶችም እንድታስታውስ ወይም እንድታስተውል ያደርጋታል። እናም በትክክል ያለምንም ጥረት የምታሸንፈው እዚህ ነው። ተመልከት፣ ዝም ስትል ጎልተህ ትወጣለህ። አብዛኞቹ ወንዶች ዝም አይሉም፣ ለትኩረቷ ይጓጓሉ፣ መልእክት ይልካሉ፣ ድርብ መልእክት ይልካሉ፣ ለእያንዳንዱ ልጥፍ ምላሽ ይሰጣሉ፣ ለእያንዳንዱ ፎቶ መውደድ ይልካሉ። ህይወታቸው በእሷ ላይ የተመሰረተ ያህል ያሳድሯታል ወይም ደግሞ ይፈልጓታል። እናም በዚህ ውዥንብር ውስጥ አንተ የማያሳድድ ብቸኛው ሰው በድንገት ብርቅዬ ትሆናለህ። ዘጠነኛው የማይረሳ መቅረት ነው። የሰው ልጅ የተለመደውን አያስተውልም፣ የተለየውን ግን ያስተውላል። እያንዳንዱ ሰው ትኩረት የሚሰጣት ከሆነ ዝምታህ በክፍሉ ውስጥ በጣም የሚጮህ ነገር ይሆናል። ከእንግዲህ የህዝቡ አካል አይደለም፣ አንተ ልዩ ነህ እና ልዩነቶች የማወቅ ጉጉትን ይፈጥራሉ። ስለዚህ ማወዳደር ትጀምራለች። ለምን እሱ እኔን እንደ ሌሎች አይፈልገኝም? ለምን እሱ የተረጋጋ፣ ሌሎች ደግሞ ተስፋ የቆረጡት? እሱ ከሌሎች የተለየ ምን አለው ትላለች። ያ ንጽጽር የኃይል ተለዋዋጭነትን ሙሉ በሙሉ ይለውጠዋል። ምክንያቱም አሁን እሷን ለማግኘት እየተወዳደርክ አይደለም፣ እሷ ነች የምትወዳደረው አንተን ለማወቅ። ሌሎች ወንዶች እንዴት እንደሚሆኑ ስታይ ዝምታህ ደካማ እንዲመስል ያደርጋቸዋል። እሷ ከአንድ ሰው የምታገኘው እያንዳንዱ መልእክት በጣም የሚሞከር ስለ አንተ ብቻ ያስታውሳታል፣ በጭራሽ የማይሞክረው። እናም ያኔ ነው ዋጋህ ከፍ የሚለው። አስረኛውና የመጨረሻው መደምደሚያ፣ በዚህ መንገድ አስበው። ትኩረት ርካሽ ነው፣ ምክንያቱም በሁሉም ቦታ አለ። ዝምታ ውድ ነው፣ ምክንያቱም ብርቅ ነው። ሁሉም ነገር ከሚሰጡ ወንዶች ይልቅ ምንም የማይሰጥ ሰው በየበለጠ ዋጋ ያለው ይሆናል። እና በጥልቅ ሴቶች በቀላሉ ማግኘት የማይችሉትን ነገር ይፈልጉታል። አሁን እውነተኛ እንሆን። ይህን በግልጽ አታምንም፣ እሷም ግድ እንደሌላት ያስመስላል። ነገር ግን ንጽጽሩ በውስጧ ይከሰታል። የሰው ተፈጥሮ ነው። እሷም ማቆም አትችልም። ሌሎች የሚሰጡትንም ስታይ ምንም ባለመስጠት የምትፈልገው ሰው አንተ እንደሆንክ ትረዳለች። እናም እዚህ ያለው ውበት እዚህ አለ። ማስመሰል የለም፣ መወዳደር የለም። ዝምታ በቂ ነው። እያንዳንዱ ወንድ በአንተ ምትክ ለእሷ የሚሰራው ስራ በንጽጽር እንድታጠናክር ያደርግሃል። ለዚህ ነው ዝምታ በጣም ኃይለኛ ሆነው። እሷን ብቻ አይጎዳም፣ በዙሪያ ያሉትን ሁሉ ያጋልጣል። በአንድ ወቅት በስልኳ ያሉትን ሁሉንም መልእክቶች ትመለከታለች። እሷን በትኩረት ለመሳብ የሚሞክሩትን ሁሉ ወንዶች ታስባለች። ከዚያም ስለ አንተ ታስባለች። እዚህ የሌለውን ያ ሀሳብ ብቻ ናፍቆኛል ብላ እንድታስብ ያደርጋታል። ከሁሉም ትኩረቶች የበለጠ ነው። እሷ የራሷን ዋጋ ትጠይቃለች። ዝምታ በጣም ጥልቅ የሆነበት ቦታ እዚህ ነው። መጀመሪያ ላይ ራስ ወዳድነት ነበር፣ ከዚያም የማወቅ ጉጉት ነበር። ነገር ግን ጊዜ እያለፈ ሲሄድ ዝምታው የማትፈልገውን ነገር እንድትጠይቅ ያደርጋታል። የራሷን ዋጋ ትጠይቃለች። ይህን ይመስላል። ለዚህ ሚዲያ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ